እውነቱን ተናገሪ። እኔ አንቺ ፍቅረኛ መሆን አይደለም። እኔ ሰላም ፋሚሊ እንዴት ነው? እስቲ በመጀመሪያ ምንም ቪዲዮ ከመጀመሪያ በፊት ይሄንን ቪዲዮ ተመልከቱት። በጣም ይቅርታ እኔ ላደርግ አልችልም። ኦኬ እሺ። የተፈጠረው ምንድነው? አባይ ቲቪ ላይ ቀርበን ነበርና የጋብቻ ጥያቄ ተንበርክኮ አቅርቦልኝ ነበርና ተቀበልኩት። ምክንያቱም ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም ግን እዛም ያክል ሚዲያ ላይ እኔ ገና ለጋብቻ አልደረስኩምና እንዴት ምን ብዬ ልቀበለው ማለት የማይሆን ነገር ነው። ሲቀጥል ደግሞ አሁን ላይ በጣም ቪዲዮ ፖስት እያደረገ ነው። የእሱን አካውንት ገብታችሁ ብታዩትና የእሱን አካውንት ገብታችሁ ብታዩት በጣም ብዙ ቪዲዮ ፖስት እያደረገ ነው። የኔና የእሱን ፎቶ ቪዲዮ ብዙ ነገር በቃ ከዚህ በፊት የነበረንን ቪዲዮዎች ምናምን ፖስት እያደረገ ነው እና ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለእሱ አድርሱልኝ እና በቃ ተው ይህን ነገር እናቁም። እኔ እናንተ ጉዳችን በቃ ነገራችንን ማንም ሰው አይወጥብን። እናንተ እንበቃለን ማለት ብታወራኝ አወራካለሁ፣ ሞክረሃል፣ አውቃለሁ። ከዚህ በፊት ብዙ ጊዜ ደውለሃል፣ ብዙ ሰው ልከሃል። ግን አሁን ደግሞ በቃ ላወራ ፈቃደኛ ነኝ። ሲቀጥል ደግሞ ይህንን ቪዲዮ ተመልከቱት እውነቱን ተናገሪ። እኔ አንቺ ፍቅረኛ መሆን እና እንደምታዩት ነው በቃ ሁሉም ነገር እና በዛ ልክ ማለት አንድም ቀን እጁን ያነሳብኛል ብዬ አስቤ አላውቅም ነበርና በጣም ነበር የመታኝ እዚህ ጋር እና በቃ ምንም ማለት አልፈልግም። ማለት እኔ እዚህ ጋር በእኔ በኩል ሆናችሁ ብታዩት ሁሉንም ነገር መፍረድ አይከብዳል። ሰው ለመፍረድ ይሞክራል፣ ግን በቃ ነገሩን ሁሉንም ነገር መመልከት አለባችሁ በቅድሚያ። ማለት ጥፋተኛ በሆን ራሱ እንዲህ ነው ማለት ሴት የሆነ በተለይ በጣም ሊረዳኝ ይችላል ቤተሰብ ምን ያህል ከባድ እንደሆነ